በማህበራዊ ትስስር ገጻችሁ ይህንን ልጅ ከቅርብ ጊዜ ወዲህ በስፋት አይታችሁታል ብዬ እገምታለሁ። በማህበራዊ ትስስር ገጾች እውቅ ከመሆኑም በላይ የእርሱን እንቅስቃሴ በርካታ የዓለማችን እውቅ ሰዎች ሳይቀሩ በመቅዳት ወዝወዝ ሲሉበት ታይተዋል። የተጠቀመው ካንደበቱ የወጣው ይህ ሙዚቃማ ልክ የቋንቋ ያክል ቅርብ መስሎ እስኪሰማ ድረስ በበርካታ 10 ሺዎች ዘንድ ከፍተኛ ተወዳጅነትን አግኝቷል። በማህበራዊ ትስስር ገጹ ራንጎ ቴንጌ ቴንጌ በሚለው ስሙ የሚታወቀው ይሄው ታዳጊ እጅግ የሚያስገርምና ያልተጠበቀ ታሪክ እንዳለው ስንቶቻችሁ ታውቃላችሁ? ወጣ ባለውና በትልልቅ አይኖቹ እንዲሁም በጭንቅላቱ ቅርጽ በርካቶች ማሾፊያ ያደርጉት ነበር። በዚህም ለማሸማቀቅ ብዙዎችም ጥረው ነበር። ይሁን እንጂ ይሁን ያሉት ሳይሆን የተጠበቀውም ሳይከሰት ዓለም ለማመን የመከበዳት ነገር ከዚህ ታዳጊ ወጣ እንጂ። በዛሬው ዕለት የማስቃኛችሁ የዚህን ታዳጊ ለማመን የሚከብድና እጅ በፍ የሚያስጨን ታሪኩን ይሆናል። ወደ ኋላ ዓመታትን ነጉደን የዚህን ታዳጊ አመጣጥ እንመለከተዋለን። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አነጋጋሪና አስገራሚ ፕሮግራሞች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። አቤል ብርሃኑ የወይኗ ልጅ ነኝ። አብራችሁኝ ቆዩ። ይህ የምትመለከቱት የ11 ዓመት ታዳጊ የሆነው የቲክቶክ የትስስር ገጽ ተጽዕኖ ፈጣሪ ቤተሰቦቹ ያወጡለት ስም ሳድ ሶዚ ወይም ደግሞ ራንጎ ይሁን እንጂ በአሁኑ ሰዓት እድል በጻፈችለት ዘግይቶ በተለጠፈለት ስያሜ እንጂ ዓለም ፈጽሞ ቤተሰቦቹ ባወጡለት ስም አታውቀውም። ኢድሪሳ ኪኮሚኮ ከተባለው አባቱና አይሻና ሙሊ ከተባለችው እናቱ የቤተሰቡ አራተኛ ልጅ ሆኖ ይህችን ምድር የተቀላቀለው ሳድ ሶዚ ወይም ደግሞ ራንጎ አውላ ሶዚ፣ ሻዲያ ናባቱ፣ ዙልፋ ሙጆና የተባሉ እህትና ወንድሞች እንዳሉት መረጃዎች ይነግሩናል። አባቱ በትምህርቱ ዓለም በእጅጉ የገፋ ነው። አባት ኢድሪሳ ኪኮሚኮ ኩዌት ሀገር ከሚገኝ ዩኒቨርሲቲ ጀምሮ ከተለያዩ ከፍተኛ የትምህርት ተቋማት 3 ተከታታይ ዲግሪዎችን የጨበጠ ሲሆን ሳድ ሶዚን ጨምሮ ሌሎችም ልጆቹ የእርሱን ፈለግ እንደሚከተሉ እምነት እንደነበረው በተለያዩ መገናኛ ብዙሃኖች ላይ ከሰጣቸው ቃለ መጠይቆች መመልከት ይቻል እንጂ አራተኛው ልጁ ግን እንዲያው ሰዎችን በማዝናናት ተጠምዶ ተገኝቷል። ሳድ ሶዚ ወይም ራንጎ እንደ አውሮፓውያኑ የዘመን ቀመር አቆጣጠር በሜይ 2023 በኢንስታግራም ገጹ ቪዲዮዎችን መልቀቅ ሲጀምር ብዙዎች ትልልቅ በሆኑት አይኖቹ በጭንቅላት ቅርጹና በመልኩ ቀልደውበትና አምፖላይን ሲሉም ተዘባብተውበት ነበር። ታዳጊው ይህ ለእርሱ አዲስ አልነበረም። የሰፈር ልጆችም በተመሳሳይ እንዲህ በማለት ያሸማቀቁት እንደነበረና ከትምህርት ቤትም በተደጋጋሚ እስከ መቅረት ይደርስ እንደነበር መረጃዎች ይነግሩናል። ነገር ግን ለማመን በሚከብድ ሁኔታ በትንሽ ወራት ልዩነት ውስጥ የማህበራዊ ትስስር ገጽን ተቀላቅሎ በቅርብ ርቀት ፊቱን በይበልጥም በርካቶች አስቀያሚ ሲሉ ሐሳባቸውን የሚሰነዝሩበት አይኖቹን በቅርበት እያሳዩ አይኖቹን እያፈጠጠ የሚሰራቸው ቪዲዮዎች ጎልደን ኤንጅልስ ኢንት ብሎ በሰየመው የትስስር ገጹ ላይ ማጋራት ጀመረ። መጀመሪያ በማህበራዊ ትስስር ገጹ ላይ ያጋራው ይህ ቪዲዮ በ8 ወራት ውስጥ ብቻ 1.1 ሚሊዮን እይታ በድንገት ያስገኘለት ሲሆን በቀጣይ ያጋራው ሁለተኛው ቪዲዮ ደግሞ በ7 ወራት ውስጥ ብቻ ከ5 ሚሊዮን በላይ እይታን በማግኘት የማህበራዊ ሚዲያን አዳረሰለት። በዚህም ደግሞ ቀልድ አዘል እንቅስቃሴዎችንና ዳንሶችን ማጋራት ሲጀምር ያለው ኃይል የሚጋባ ውስጣዊ ነጻነትና በልጅነት ገጽ ውስጥ የሚንጸባረቀው ፍልቅልቅነት ምክንያት አድርጎ ቪዲዮቹ የእይታ አድማሳቸው በከፍተኛ መጠን እየሰፋ በመሄድ በዚያኑ ዓመት ብቻ በኖቬምበር ወር ፈጽሞ ለማመን በሚከብድ መልኩ ተአምር እስከሚባል ድረስ ዓለምን እሱንም ያስደመመ አጋጣሚ ነበር የተፈጠረው። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በኖቬምበር 22 2023 በሌሎች ጊዜያት እንደሚያደርገው የዳንስ እንቅስቃሴውን እያደረገ ነበር። ስፍራው ዛፍ የተሞላበት ስፍራ ሲሆን ቪዲዮዎችም በራሱ ገጹ እንደሆነ በተነገረለት ቴንጌ ቴንጌ በሚል ሙዚቃ እየዘፈነና እየደነሰ የተቀረጸውን ተንቀሳቃሽ ምስል በማህበራዊ ትስስር ገጹ አጋራ። ይህ ቪዲዮ ታዲያ በ3 ወራቶች ውስጥ ብቻ ከ112 ሚሊዮን በላይ የዓለም ሕዝብን አዳረሰ። በአንድ ቀን ጀንበር በሚባል ደረጃ ታዳጊው ወደ ዓለም አቀፍ ዕውቅነት ተሸጋገረ።
እርሱም በድምጹ ባቀነቀነው ሙዚቃ ብቻ በቲክቶክ ገጹ ላይ ከ10,000 በላይ ቪዲዮዎች በወራቶች ውስጥ ሲሰሩ አብዛኞቹ በእርሱ ሙዚቃ የተሰሩ ቪዲዮዎች የእሱን ተንቀሳቃሽ ምስል ከጎን በማድረግ ያቀናበሩ ቪዲዮዎች ነበሩ። በታዳጊው ራንጎ ምስልም የተለያዩ ሜሞችና ሌሎችም አስቂ መልእክቶችም ይተላለፉ ገቡ። ዝናው ከዓለም ጫፍ ወደ ዓለም ጫፍ በአንድ ጊዜ ናኘ። ይሄው ቴንጌ ቴንጌ የሚለው ሙዚቃን ያጋራው ቪዲዮ ቫይራል ከወጣለት በኋላ እጁን አጣጥፎ ያልተቀመጠ ሲሆን በዚሁ ዘፈን ደግሞ ደጋግሞ ቪዲዮዎችን ይሰራ በመጀመሩ የማህበራዊ ትስስር ተከታዮቹ ዕለት ከዕለት ማሻቀቡን ቀጠለ። ቴንጌ ቴንጌ ሲባል ይጠራ የነበረው ይሄው ለ11 ዓመቱ ታዳጊ በአንድ ቀን ጀንበር ኮከብ ሆኖ ለማደር ባለውለታ ለሆነው ዘፈንም ይሄው ታዳጊ ኦሪጂናል ዜማውን በማቀናበር ዳግም እንደሰራው ሲገለጽ ታዳጊው ባለውለታው ለሆነለት ዘፈኑ ካንቀላፋበት ዳግም እንዲቀሰቀስ በማድረግ በርካታ የሙዚቃ አቀናባሪዎችም ዳግም ዘፈኑን ከሌሎች ሙዚቃዎች ጋር እያዋሃዱ እንዲሰሩለትና ዘፈኑም እንዲታወቅ ምክንያት ሆኗል። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በዲሴምበር 11 ራንጎ ቴንጌ ቴንጌ በሚል ርዕስ ሙዚቃውን ሙሉን ሰርቶ በማህበራዊ ትስስር ገጹ በዩቲዩብ ላይ ሲጭን በሁለት ወራቶች ውስጥ ብቻ ከ350,000 በላይ እይታን አግኝቶለት ነበር። ለመሆኑም የዚህን ታዳጊ አጋጣሚ ምን ትሉት ይሆን? እድል ወይስ አጋጣሚ? ከዚያ በኋላ ምን ሆነ ለሚል ጠያቂ የሆነው ይህ ነው። ከዚያ በኋላማ ሳድ ሶዚ ወይም ራንጎ የማህበራዊ ትስስር ገጹ ስሙን እውቅ ወዳደረገው ስም በመቀየር ራንጎ ቴንጌ ቴንጌ በሚል ከስሙ ቀየረው። ለዚያም ነው ቤተሰቦቹ ሳድ ሶዚ ወይም ራንጎ የሚለውን ስም ይስጡት እንጂ በአሁኑ ሰዓት ቴንጌ ቴንጌ በሚለው ስያሜው ዓለም እርሱን የማወቋ ሚስጥር። በአሁኑ ሰዓት በማህበራዊ ትስስር ገጾቹ በቲክቶክ ብቻ ከ7.1 ሚሊዮን በላይ ተከታዮች ሲኖሩት በኢንስታግራም ገጹ ደግሞ ከ2 ሚሊዮን በላይ ተከታዮች አሉት። ያለ ትልልቅ አይኖቹ አንዳች ያልነበረው ታዳጊ በወቅቱ አምፖላይን ተብሎ ሲቀለድበት ካለው የጭንቅላት ቅርጽ የተነሳ የአእምሮ ታማሚ ነው በማለት በብዙዎች ሲሸማቀቅ ያደገው ታዳጊ ታዲያ በዚህም ትምህርቱን ለማቋረጥ የሚደርስ ከፍተኛ ትዕግስት አልባ ደረጃ ላይ ደርሶ እንደነበር መረጃዎቹ ይነግሩናል። ነገር ግን ታዳጊው የተወረወረበትን ድንጋይ ቤት ለመስራት በመጠቀም ስድቡን ወደ ገንዘብ፣ ፌዙን ወደ መተዳደሪያ በመቀየር ዓለምን ክው ባደረገ የእድገትና የስኬት ማማ ገና በልጅነቱ ያውም በወራቶች ውስጥ ሚሊዮኖችን የሚያስደምምና የሚያስተምር ባለቤት ሆኖ የስኬት ማማ ላይ ገና በ11 ዓመቱ ለመቀመጥ በቃ። ራንጎ በማህበራዊ ትስስር ገጹ ላይ ያመጣው ተጽዕኖ ቀላል የሚባል አይደለም። ተከታዮቹ ባለው አዲስ ሐሳብ ይዞ ብቅ የማለት ብቃቱ ሲደነቁ ሰው በሚሸተው በቪዲዮ ላይ በሚታየው ትክክለኛው ማንነቱ መበገራቸው በቪዲዮ ስር ከሚሰጡ አስተያየቶች ላይ መረዳት ይቻላል። የአፍሪካ እንቁ ነህ ሲሉም ብዙዎች በመስማማት ሐሳባቸውን ሲቸሩት ይደመጣል። አድናቂዎቹም በመንደር ወይም ደግሞ እንደ ሀገር በዩጋንዳ የተወሰኑ አይደሉም፣ ከዓለም ዙሪያ እንጂ። የራንጎ እውቅና ከዩጋንዳ ዓለምን ተሻግሮ ድንበርን አቋርጦ ባህራትን ዘሎ ከተለያዩ የዓለም ክፍሎች ብቅ ሲሉ ብዙዎችም አፍሪካን በትልልቅ የዓለም መድረክ ላይ ያሳየ ሲሉ ያሞካሹታል። ምክንያቱም የእርሱ የስኬት መንገድ ከቤተሰቡ የወረሰው ቤሳቤስቲ ሳይኖረው ፊደል እንኳን ለመቁጠር እድል ባልተመቻቸበት ሁኔታ መልኩን መነሻ አድርጎ በሰው ልጆች አይን አስቀያሚ ሲባል እየተገለለ ያደገው ታዳጊ በኋላም ተአምረኛ የአፍሪካ ምልክት ተደርጎ እስኪወሰድ ድረስ የእድገቱ ማማ በወራቶች ውስጥ ስኬትን አቀዳጀው። ራንጎ ቴንጌ ቫይራል የሆነ ቪዲዮ ባለቤት ብቻም አይደለም፣ የፈጠራ ችሎታ፣ ውስጣዊ ደስታና የማህበራዊ ትስስር ገጽ ያለውን ኃይል የሚያመላክት የሚያስረዳ የሚያረጋግጥም ነው። ከአንዲት መሰረተ ትምህርት እንኳን ተሟልቶ ባልደረሰባት ተራ የኡጋንዳ ትንሽዬ መንደር ተነስቶ ዓለምን ባዳረሰው እውቅናው ዛሬ ትልልቅ የዓለማችን ኩባንያዎች ከእርሱ ጋር ማስታወቂያን ለመስራት እስኪፈርምላቸው በመጠበቅ ላይ ይገኛሉ። በርካቶችም ድርጅቶቻቸውን የፊት ለፊት ገጽ ላይ ማስታወቂያ አድርገው አውጥተውታል። ዱባይን ጨምሮ በዓለማችን እውቅ ከተሞችም እንደ ሮልስ ሮይስ በመሳሰሉ እጅግ በጣም ውድ መኪኖች ከፍተኛ አቀባበል የተደረገለት ታዳጊ ተአምረኛ የሆነውና ብዙዎችን ያስገረመውን የስኬቱን መንገድ ይኸውላችሁ እያጣጣመ ነው። በአንድ የቫለንታይንስ ዴይ
መድረክ ላይ ራንጎ ቴንጌ እውቅ ከሆኑ ኤምሲ ማሪያክና ዳን ቤን ከተባሉ አቀንቃኞች ጋር በጋራ የራሱን ሙዚቃ ያቀረበ ሲሆን ወደ ተለያዩ ሀገራትም የሚጋበዝ የክብር እንግዳ ሆኖ ገና በዚህ በታዳጊነት ዕድሜው ብዙዎችን በመድረክ ስራው ለማዝናናት ችሏል። እውቅ መሆን ከሌላው ሰው በመለየት አውሬ አያደርግም። እኔ እንደ ማንኛውም ታዳጊ ሕፃን ልጅ ነኝ። ከሌሎች ልጆች ጋር መጫወት የምወድ የሰው ልጅ ከሌሎች ጋር ተቆራኝቶ ይኖራል። እኔም የማደርገው ያንኑ ነው። ጓደኞቼ ቤት ይመጣሉ፣ አብረን ፕሌይስቴሽን እንጫወታለን። አሁን ትናንትና አይደለም። ትናንትና የሚቀልዱብኝ አሁን ላይ የሉም። ትናንትና ያንቋሸሹኝ አሁን ላይ የሉም። አሁን ብዙ ሰዎች ከኔ ጋር ለመሆን ይፈልጋሉ። ያ ደግሞ የፈጣሪ ሥራ ነው ይለዋል። እውቅና ከሌላው ሰው እንዲነጠል እንዳላደረገው የሚናገረው ራንጎ ቴንጌ አለመፈለጉን አውጥቶ አሁን ብዙዎች እንደሚፈልጉት ይገልጻል። የሆነች ክፍተት ፈልገው በዚያ ላይ ቅመም እየጨመሩ መናገር የሚወዱ ጋዜጠኞችም በተለይም በማህበራዊ ትስስር ገጹ እስከ ዛሬ ድረስ ስለ ቤተሰቦቹ አንድም ነገር አለመጻፉን ተከትሎ ይሄውና ቤተሰቦቹ በደል ያደርሱበት ነበር፣ ለዚያ ነው የቤተሰቦቹን ስም ጭምር መጥራት የማይፈልገው በማለት የተቀባበሉት ቢሆንም ነገር ግን ስለሱ የሚደመጠው ትክክል እንዳልሆነ ታዳጊው ይገልጻል። የራንጎን እውቅና ተከትሎ የኋላ ታሪኩን ለማወቅ የፈለጉ አሳ ጎርጓሪ ዘንዶ ያወጣል እንዲሉ በርካታ የማይጠበቁ ነገሮችን ከታዳጊው ጀርባ ያወጡ ጀመር። የ11 ዓመቱ ራንጎ ትምህርት ይማራል ወይ? ከተማረስ ስንተኛ ክፍልና የት? የሚሉ ጥያቄዎች ምላሻቸው የተሸፋፈኑ እንዲሆኑ መደረጉንና ራንጎ ገና ትምህርትን ከእውቅናው በኋላ ሀ ብሎ እንደጀመረ የሚያመላክቱት መረጃዎቹም ለምን የሚለውን ጥያቄ ማስከተላቸው አልቀረም። በዚህ ሳቢያ ጣታቸውን ወደ ቤተሰቦቹ የቀየሩት ጋዜጠኞቹም ራንጎ ቤተሰቦቹ መካከል ቅራኔ እንዳለ ሲገልጹ ይደመጣሉ። ይሁን እንጂ ራንጎ ባለው ትልልቅ አይኖቹና በጭንቅላት ቅርጹ ምክንያት ወደ ትምህርት ቤት ሲሄድ ተማሪዎች በእጅጉ ያሸማቅቁት ነበር። ቤተሰቦቹም በዚህ ምክንያት ልጁን ወደ ትምህርት ቤት መላክ እንዳቆሙ ጋዜጠኞቹ በጻፏቸው የተለያዩ መጣጥፎች ላይ ተነግሯል። በዚህ ሳቢያ ጣታቸውን ወደ ቤተሰቦቹ የሚቀስሩት ጋዜጠኞቹም ራንጎና ቤተሰቦቹ መሃል በዚህ ምክንያት ቅራኔ ያለ ይላሉ። በአንድ ቃለ መጠይቅ ወቅትም አባቱ ኢድሪሳ ኪኮሚኮም ልጄ በቴሌቪዥን መስኮት በስጦታ ስልክ ሲሰጠው አያለው፣ የተሰጠውን ስልክ ግን በእጁ ላይ አላገኘውም። ልጄ በሌላ ጊዜም ላፕቶፕና ሌሎችም ስጦታዎች ሲሰጡት በማህበራዊ ትስስር ገጽ ላይ አይቻለው። ይሁን እንጂ በልጄ እጅ ላይ የተባለውን ስጦታ በሙሉ አላገኛቸውም ሲል የታዳጊው ማናጀር ልጅነቱን ተጠቅሞ እየተጠቀመበት ነው ሲል ገልጾ የነበረ ቢሆንም ይህ ርዕስም ሰፊ መነጋገሪያ ሆኖ የልጁ ማናጀር እንደሆነ የተገለጸውና ዓለም አቀፍ ስራዎችን የሚያገናኘው አካል ጋር ውዝግብ ውስጥ መግባታቸውም ተነግሯል። ታዳጊው ገና በትንሽነት ዕድሜው ብስለትን ያሳየው ራንጎ ቴንጌ በበኩሉ ስለዚህ ጉዳይ ከጋዜጠኞች ለቀረበለት ጥያቄ በታዳጊ አንደበቱና ገና ባልበሰለ አእምሮ በቤተሰብና በማናጀሩ መካከል አለመግባባት መፈጠሩን አምኖ አሁንም ሁለቱን አካላት ተጠቃሚነታቸውን በማረጋገጥ ስራችንን የምንቀጥልበት መንገድ ላይ እየመከረን ነው ሲሉ የትልቅ የሚመስል ነገር ግን አስገራሚ አስተያየቱን ለመገናኛ ብዙሃን ሰጥቷል። አባቱ ከተለያዩ ከፍተኛ የትምህርት ተቋማት 3 ዲግሪዎችን ያገኘና የተማረ ይሁን እንጂ ፈጽሞ እሱ ባላሰበው መንገድ እየሄደ ያለው ልጁን እየደገፈው እንዳለ ሲያስረዳ እንዲያውም ቀልድ አዋቂነቱ ከኔ ነው የወረሰው፣ እኔም በልጅነቴ እንደ ልጄ ቀልደኛ ነበርኩ ሲል የኋሊት ልጅነቱን አስታውሶ ከልጁ ጋር እንደሚመሳሰሉ ይገልጻል። አንዳንድ የአካባቢው ነዋሪ ግን ልጁ ያን ጊዜ መማር በሚፈልግበት ወራት በቤተሰቡ ሳይቀር ተገፍቷል። አሁን ልጁ በሚሊዮን የሚቆጠር ገንዘብ ደጁን ሲያንኳኳ እውቅናም ሲዘንብለት ነው ልጄ ማለት የጀመሩት በማለት ያወግዛሉ። ያም ሆነ ይህ ታዳጊው ስለ ቤተሰቦቹ ክፉም ደግም አውርቶ አያውቅም። እንዲሁም በተጠየቀበት አንዳንድ አጋጣሚ ስለ አባቱና ስለ ቤተሰቡ ጥቂት መልካም ነገሮችን አውጥቶ ዝም ማለትን ይመርጣል። ለመሆኑ በዓለም ዙሪያ
ታዋቂ ያደረገውና ቴንጌ ቴንጌ የሚለው ሙዚቃ ቃል ለመሆኑ ትርጓሜው ምንድነው? ቴንጌ ቴንጌ ማለትስ ምን ማለት ነው? የየትኛው ሀገርስ ቋንቋ ነው? በሚል ጥያቄ ቀርቦለት ነበር። ይህ ዩጋንዳዊ አዝናኝ ታዳጊ ታዲያ የዩጋንዳ ማህበረሰብ ውስጥ ቴንጌ ቴንጌ ማለት ገና መራመድን እየተለማመደ ላለ ሕፃን ልጅ እንደሚሰጥ ማበረታቻ ነው በማለት ይገልጸዋል። ልክ እኛ ሀገር ዳዴ ዳዴ እንደሚባለው። በተጨማሪም ቴንጌ ቴንጌ የእስያዊቷ ካዛኪስታን ሀገር አዲሱ የግብይት ገንዘብ ስያሜም እንደሆነ ተነግሯል። ራንጎ ቴንጌ ቴንጌ በአሁኑ ሰዓት ዩጋንዳንም በዓለም ላይ እያስተዋወቀ ዝነኛ ሆኗል። ያለው የተጣራ ሀብትም ይህን ያህል ነው ሲባል በግልጽ በቁጥር አይቀመጥ እንጂ ወራት በወራት ላይ የተለኩ የተሰሩ ማስታወቂያዎችና በስምምነቱ የተከፈሉ ገንዘቦችን የሚደምሩ ሰዎች የታዳጊው ሀብት ከ2.5 ሚሊዮን የአሜሪካን ዶላር በላይ እንደበለጠ ይጽፋሉ። በአሁኑ ሰዓት ለቤተሰቦቹ ማረፊያ የሚሆን ባለ 2 መለል የመኖሪያ ፎቅ ቤት በመገንባት ላይ እንዳለ መረጃዎች ማመላከታቸው ገና በ11 ዓመቱ ቤተሰቦቹን መጦር የጀመረ ተአምረኛ ታዳጊ እያስባለው ይገኛል። ይኸውላችሁ እንግዲህ ከዚህ ታዳጊ ጀርባ ያለው አስገራሚ ታሪክ ይህንን ይመስላል።